ቀጣዩ ጥያቄ السلام عليكم ورحمة الله وبركاته በሀገራችን እየተለመደ የመጣው የመንገድ ላይ ኢፍጣር እንዴት ይታያል ይላል بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه اللهم اجعلنا هداة مهتدين غير ضالين ولا مضلين سلما لأوليائك حربا لأعدائك نحب بحبك من أحبك ونعادي بعداوتك من عاداك من خلقك የቀረበው ጥያቄ የመንገድ ኢፍጣር الافطار الشرعي መንገድ ላይ የሚደረገው ኢፍጣር ሱና ነው ተገቢ ነው እዚህ ላይ ማፍጠር አለው ሱና ነው በሚል ኢሳቤ ከሆነ ቢድዓ ነው እንደዛም ባይሆን ያስሐቡ ኢደቱ መናኪር ወንጀል ሴቶች ይቀላቀላሉ ካሜራ አለ እንደ እስላም እንደ ሱና ካሜራ አይቻልም حرام ነው ሴቶች ይቀላቀላሉ ሌላ ደግሞ መስጂድ ጀማዓ ሰዎች ገብቶ እንዳይሰግዱ ያረጋል እዛው ጋር እንዲሰግዱ ያረጋል የመስጂዱ ሻን ቀለል እንዲያደርጉ ያደርጋል ብዙ ሙንከሮች አሉበት ሌላ ከሌላውም ወገን ደግሞ ጸብ የሚጭር ይሆናል አንድ ሰው ሰደቃ ማድረግ ማፍጠር ግድ ጎዳና ካላወጣ አይቻልም የሚባል ነገር እስካሁን ድረስ ምንም ፍንጭ የለም ይሄ ሌላ በስተጀርባ ደግሞ የሆነ ሲያሳም አዘል ነው ስለሆነ አሁን እንግዲህ በተደረሰበትና በተጠና መልክ ኸይር የለውም መፍሰዳው ያመዝናል ወንጀል ነው አይቻልም والله اعلم